ይማረራል። ግልጽ ነው። ዛሬ ሁለት ቀን ፕራንክ ስላደረገችው ያው ሁለት ቀን አርጓን ነገ ይነግራታል። አዎ ሊመልስ በጥፍ አርጎ ነው። ግን ሰዎች ደግሞ ሲያድርባቸው ይማረራሉ። ገባሽ? አረ በጣም እንጂ ሀኒቾ እኛ የምንጠብቀው ሌላ፣ እነሱ ወደ ፕራንክ ተቀየሩ። እኔ መፋትረቱ አስጠልቶኝ ጋስተሙዬ ነች ጨቅጭቃ የከፈትኩት። እንዴት አመሻችሁ? አለ እግዚአብሔር ይመስገን። ከመማታቷ ራሱ ነው እግዚአብሔርን ከጥፊ ድኗል ፍፄ። አዎ እሱም እንዳይመታ እኮ እየሸሸ ነው አይደለም። እንዴት ናችሁ? እንዴት ተመሻችሁ? ለምን ቅስልልስ ይላል? አይችልም እኮ እሱ ፕራንክ መስራት ሲጀምር። ሰላም ናቸው አለ እግዚአብሔር ይመስገን። አንድ ጥያቄ እንጠይቃችሁ። መቼ ነው አውደ ዓመት ዳግመ ነሳኤ? እሑድ ነው ማቁ እሑድ ነው። እሑድ ነው። እስካሁን ጨርሻለሁ ብዬ ነው እኮ። አይ ገና ነው ቆንጆ። ሳምንት ቀረው ወይስ ገና? ኧረ ሶስት ቀን ነው የቀረው፣ ሁለት ቀን ነው የቀረው። ነገ ዓርብ ነው። የዛሬ እሑድ በቃ ነገ ጨርሻለሁ። ምናልባት ያከብሩ ይነግራታል ማለት ነው። አዎ ሁለት ቀን ስለሆነ እሱ እኮ የበቀደሙንም አሞኛል ብላ የሰራችውንም ነው እንደገና አሁን ትላንት የሰራችውን እየመለሰ ነው። ነገ ይነግራታል። ፕራይዝ አለ እንዳታይበትም ማሰሪያም ሊሆን ይችላል። እንደዚህ በዛው አቆስቶ አኩርፋ ብትደርቅሳ። አዎ ሁለቱንም ፍሩ እንደ ሰርፕራይዙ ቢቀርብን ይሻላል እናቴ። ሌላ ሮታ ከሚመጣብን እነሱማ ተይዘው ገደል ይገቡብናል እኮ በፕራንክ የማይቀር ነው። እኛ ተጠራርገን ከዚህ ቲክቶክ እንጥፋ እንጂ ያስጨልሉናል ሁለት ባልና ሚስቶች። እኔ እቺ ሙዬ ደግሞ ፈርዶብኛል። እንግዲህ እሷ ነች እኮ አሁን እኔ ቲክቶክ አልገባም ብዬ ነበር። እሷ ነች የጨቀጨቀች። እኔ እንደውም አይኔ ሲንቀጠቀጥ ወይኔ ማን ሊያስለቅሰኝ ነው እነሱ ይሆን እያልኩኝ ያስብኩ ነበር። ከዛ ሳየው ፍፄን የሆነ ሲቅለሰለስ ፕራንክ መሆኑን አወቅኩ። እነሱ ተመካክረው እኮ ነው ደግሞ ከሆነ ያሳቁኝ። ልክ ሲመጣ ፍፄ ብሩኬ እጁን ስብስብ አረገ። እረስቶት ነው መሰለኝ። ሀይሚ ግን አስመስላ ነው የምትሰራው። ብሩኬና ሀይሚ ፍፄ አይችል ምንም ነገር አረጎ ብዙዋል። እሱ መሆኑ እናቴ አይደለም እሱ እኮ ብሩኬ እያለው ነው የሚናገረው እንጂ በራሱ ምንም አልተናገረም። ይኸው ይንገርሽ ምናምን እያለው ማለት እንጂ እሱ ምንም አልተናገረም። ፈራት እንደውም አለመምታቷ ዛሬ ከኔም ከብሩኬም አጠገብ ትርቃት አለ አለችው እኮ። ታዲያ ሄደሽ ለምን አንድ ያትይው ነበር በሷ ፋን? ወንድ ልጅ ደግሞ አይመታም። በእኛ ሀገር ክብር ነው። ለሄኖክ የደረሰው ጥፊ ዛሬ እሱ ሳይቀምስ መሄዱ ብቻ ትንሽ ታከብረዋለች። ፍፄም በጣም ታከብረዋለች። እሱ አንዳንዴም እኮ እነሱም እኮ ያስባሉ ፕራንክ ሊሆን ይችላል ብለውም ያስባሉ እኮ እነሱ። ዋርኒንግ ዝም ብሎ መለጠፍ አለ እንዴ? ማነው ዋርኒንግ የተሰጠው? ፍፄ ነው። እንደ ድሮ ሀይሚ ትቅለሰለሳለች ብለህ እንዳታስብ፣ ቀጥ ብለህ የተነገረው ብሎ እናት አንቀጠቀጣ። የኔንም የእሱንም ጓደኝነት ነው የምታጣው አለችው። ብሩኬ እንደማታጣው እኮ መቶ እንደዛ ብላው ከሄደች እንደዛ ብላው ከሄደ በኋላ ለምንድን ነው በእግሩ መሬቱን ጠርቦ የሄደው? ለእኛ ነው ሊያስመስል ነው። እኛን ሊያስመስል ነው። እኛን እያረጉን አይደል? ከእሷ ጋር እያረጉን ነው። በእነሱ ቤት ማለት ነው። እኛ በጎች አናቅም። አሁን ማለት ነው ሀኒዬ፣ አሁን እኔ ስፖርት መስራት አለብኝ ውዴ። ወገባችሁን ታጠቁ ስራ ላይ ሴትዮዋ እናንተ ራሱ ፍራንክ መደረግ አለ ነግራናለች
አለን አያት ብሩኬ ሲያዛዝን ብላችኋል። ተጠንቀቁ ብላለች። እሺ ህዊን አስገቢያት። እኔ ማነች ልውጣ? ማነች? ከታይገስ የለችም። እኔ ጋር ማንም አይታይም እኮ ከታች አለች አይደል እንዴ? አይታይም። ራማን አስገቢያት። አንድ ቦታ እኮ ባዶ ነው። ራማ አትታይም። ይኸው መታገስት ገብታ ነው የወጣችው። ግን አትታይም። ጆይ አድርጋ ይሆናል የወጣችው።